በየአራት ዓመቱ መላውን ዓለም በደስታና በስሜት የሚያናውጠው የዓለም ዋንጫ እንዴት እንደተጀመረ ያውቃሉ? ዛሬ በቢሊዮን የሚቆጠሩ ሰዎች የሚያገናኘው ይህ ታላቅ ውድድር መነሻው የዛሬ 96 ዓመት በ1930 ዓመተ ምህረት ነበር። ያኔ ኳሱም ሜዳውም ሕጎቹም ጭምር ፍጹም የተለዩ ነበሩ። የዓለም ዋንጫ እንዲጀመር ታላቁን ድርሻ የወሰዱት በወቅቱ የፊፋ ፕሬዝዳንት የነበሩት ፈረንሳዩ ጁልየስ ሪሜት ነበሩ። የመጀመሪያው ውድድር እንድታስተናግድ የተመረጠችው የደቡብ አሜሪካ ሀገር ኡራጋይ ነበረች። ምክንያቱም ኡራጋይ በወቅቱ በኦሎምፒክ የእግር ኳስ አሸናፊ ስለነበረችና የሁሉንም ሀገራት የጉዞ ወጪ ለመሸፈን ቃል በመግባቷ ነው። ነገር ግን በወቅቱ የነበረው ታላቅ የኢኮኖሚ ቀውስና የረጅም መንገድ ጉዞ ለብዙ ሀገራት ፈተና ሆነ። ዛሬ እንደምናየው በማጣሪያ አልነበረም። የተጋበዙት 13 ሀገራት ብቻ ነበሩ። ከአውሮፓ የተነሱት 4 ብሔራዊ ቡድኖች የፊፋ ፕሬዝዳንትና የወርቅ ዋንጫው በአንድ ኮንቴ ቨርዲ በተባለች ትልቅ መርከብ ላይ ሆነው ለ15 ቀናት በውቅያኖስ ላይ ተጉዘው ነው ኡራጋይ የደረሱት። ተጫዋቾቹ ልምምድ የሚሰሩት እዚያው መርከብ ወለል ላይ እየሮጡ ነበር። እንደ እንግሊዝ ያሉ ጠንካራ የአውሮፓ ሀገራት ግን በመርከብ አንጓዝም ብለው ሳይሳተፉ ቀርተዋል። ሐምሌ 13 1930 ውድድሩ በይፋ ተጀመረ። በዓለም ዋንጫ ታሪክ የመጀመሪያውን ጎል ያስቆጠረው ፈረንሳዩ ሉሲየን ላውሬት በሜክሲኮ ላይ ነበር። ውድድሩ ማጣሪያ ባይኖረውም እጅግ ተወዳዳሪና ስሜታዊ ነበር። በመጨረሻም የዘመኑ ኃያላንና ጎረቤታሞች የሆኑት ኡራጋይና አርጀንቲና ለፍጻሜ ደረሱ። የፍጻሜው ጨዋታ በኡራጋይ ዋና ከተማ ሞንቴቬርዴ ከ90,000 በላይ ተመልካቾች በተገኘበት ስታዲዮ ሴንቴሬኒዮ ተደረገ። በሁለቱ ሀገራት መካከል የነበረው ባልንጀርነት ቁርቃሱ እጅግ ከባድ ስለነበር ጨዋታውን ለመታደም የመጡ አርጀንቲናውያን ደጋፊዎች በፖሊስ ይፈተሹ ነበር። አስገራሚው ነገር በወቅቱ በየትኛው ሀገር ኳስ እንጫወት የሚል ትልቅ ክርክር ተነሳ። በመጨረሻም በመጀመሪያው አጋማሽ በአርጀንቲና ኳስ፣ በሁለተኛው አጋማሽ ደግሞ በኡራጋይ ኳስ ለመጫወት ተስማሙ። በአርጀንቲና ኳስ በተጫወቱበት መጀመሪያ አጋማሽ አርጀንቲና 2-1 እየመራች መጣች። በሁለተኛው አጋማሽ ግን በኡራጋይ ኳስ የተጫወቱት ባለሜዳዎቹ ኡራጋዮች ጨዋታውን ገለባብጠው 4-2 አሸነፉ። ከዚህ ውድድር የማይረሱ ጥቂት አስገራሚ እውነታዎች አሉ። ለኡራጋይ የመጨረሻውን የማሸነፊያ ጎል ያስቆጠረው ሄክተር ካስትሮ በልጅነቱ በአደጋ ምክንያት ቀኝ እጁ የተቆረጠ ተጫዋች ነበር። በዓለም ዋንጫ ታሪክ የመጀመሪያው ቀይ ካርድ የተሰጠው ደግሞ ለፔሪው ፕላሲዶ ጋሊንዶ ነበር። ሌላው ቀርቶ በአርጀንቲና እና በፈረንሳይ ጨዋታ ላይ ዳኛው ጨዋታው ሊያልቅ 6 ደቂቃ ሲቀረው በስተት ፊሽካ በመንፋት ተጫዋቾች ከሜዳው ከወጡ በኋላ ተመልሰው እንዲገቡ ተደርጓል። የመጀመሪያው የዓለም ዋንጫ በዚህ መልኩ በኡራጋይ አሸናፊነት ተጠናቀቀ። ሀገሪቷም ብሔራዊ በዓል አውጃ ለቀናት ጨፈረች። ይህ ውድድር ነው እንግዲህ ዛሬ ለደረስንበት ታላቅ የእግር ኳስ ድግስ መሰረት የጣለው።